ምንም አይነት የሚሸጥ ትኬት ወይም የሚሸጥ ካርድ አለመኖሩን እንድታውቁና እንዲህ ካለ ነገር እንድትጠበቁ ለማሳሰብ እንወዳለን። ይህም በተመለከተ ቀጥሎ ያለውን ጥቂት ማብራሪያ በጥሞና እንድትሰሙኝ ደግሞ አደራላችኋለሁ። በማንኛውም ሰበብ ማለትም ለፕሮግራሙ ዝግጅት፣ ለመጽሐፍ ህትመት ወይም ለሌሎች ጉዳዮች የክርስቶስ ተልእኮ ቤተክርስቲያን ገንዘብ ያልሰበሰበች መሆኑን ሙሉ ወጪው በክርስቶስ ተልእኮ ቤተክርስቲያን የተሸፈነ መሆኑንና የገንዘብ ማሰባሰቢያ ሂደትም እንደሌለ ከዚህም በኋላ እንደማይደረግ ይህን መግለጫ ለምትሰሙ ሁሉ ማሳሰብ እንፈልጋለን። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይሄንም እንድታውቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል መሆኑን እንድታውቁልን ማስገንዘብ እንሻለን።